አትሂጂ በለኝና ሁሉን ነገር ትቼ ልቅር። ትመጣለህ ብዬ አልጠበቅኩም ነበር። ሳትሄጂ በፊት ለመጨረሻ ጊዜ አይንሽን ባላየው እድሜ ልኬን ራሴን ይቅር አልለውም። መቼ ነው ጉዞሽ? ከነገ ወዲያ። ሁሉንም ነገር ጨርሻለሁ። ታውቂያለሽ ሊዱ፣ ለመጀመሪያ ጊዜ ስንገናኝ እዚህ ካፌ እዚህ ወንበር ላይ ነበር የተቀመጥሽው። ያኔ ግን ፊትሽ ላይ ትልቅ ተስፋና ፈገግታ ነበር። ዛሬ ግን እየፈራሁ ነው ማስሬ። እኔ መሄድ ፈልጌ አይደለም። እዚህ ሀገር የሚይዘውና የምጨብጠው ሲጠፋኝ የተሻለ ነገር ፍለጋ ነው የምሄደው። ግን ካንተ መራቅ ልቤን ለሁለት እየሰበረው ነው። አውቃለሁ። እኔም ካንቺ ጋር መለየት አልፈልግም። ካንቺ ጋር ያሳለፍኳቸው ቀናቶች በህይወት የደስታን የሚፈጥሩልኝ ጊዜያቶች ነበሩ። አንቺ ስትሄጂ እዚህ ምቀረው እኔ ግማሽ አካሌን አጥቼ እንደሆነ እንድታውቂ እፈልጋለሁ። ታዲያ ምን ላድርግ? እንዳልሄድ ንገረኝ። አትሂጂ በለኝና ሁሉን ነገር ትቼ ልቀር። ቃላትህን ብቻ ነው የምጠብቀው። አልልሽ። አትሂጂ ብዬ የራሴን ፍላጎት በአንቺ ህልም ላይ አልጭንም። እኔ ካንቺ ጋር መሆን እፈልጋለሁ። ግን ደግሞ የአንቺ ስኬትና ደስተኛ መሆን ያስደስተኛል። ፍቅር ማለት ሰውን በራስ አጥር ውስጥ ማሰር አይደለም፣ እንዲበር ክንፍ መሆን እንጂ። እየራኩህም ቢሆን ልቤ ሁሌ ካንተ ጋር ነው። ቃል ገባልሃለሁ። እኔም ቃል ገባልሻለሁ። አንቺ እዛ ሄደሽ ስኬታማ ስትሆኚ እኔ ባንቺ ኮራለሁ። ወደዚህ ካፌ ስመጣ ሁሌም ያማረ ፈገግታሽን እያሰብኩ ደስ ይለኛል።